ወሰለም አሁን እንዳስበረጧት ማስረጃ ላሳያቸው። ያው ልጆች ይታያቸዋል። አረበኛ የምትችሉ ልጆች ወደ አማርኛ መቀየርላቸዋለሁ። በትክክል ከቀየሩ ያው እነዚህ ጋር ይገኛል የሶፊያ ጉዳይ። ያው ኢኽታሪ ምረጭ አለት። ወለም የሕሱል ጅማዕ ነቢ ሰለላሁ ዐለይሂ ወሰለም ሊሶፊያ ኢላ ባዕደ አን አዕለነት ኢስላምሃ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሶፊያን እስልምናን እንድትቀበል ካወጀች እና ከተቀበለች በኋላ እንጂ ከእርሷ ጋር ምንም ህይወትን አልጀመሩ። ወባዕደ አን አዕተቀሃ ከባርነት ቀንበር እንዳውም ነፃ ካወጣት በኋላ ወለም ዩጃሚዐሃ ወሂየ የሁድያ እርሷ ይሁዳ እያለች በፍጹም አልተገናኟትም። ወላ ሂየ አማ ባሪያ እያለችም አልተገናኟትም በፍጹም። በል ካነት ዘውጀተን ወቀድ አምሀረሃ ወካነ መህሩሃ ዒትቁሃ ሚስቱ ነበረች። የነቢ ሰለላሁ ዐለይሂ ወሰለም ሚስቱ ሆናለች። ወዳና ፈቅዳ ነው ለዚያው። ወሰነዐ ለሃ ወሊመ ዑርስ እንዳውም የሰርግ ግብዣንም ሁሉ አድርገውላታል። አን ኢብራሂም ብን ጃዕፈር አነቢይ ቃለ ለማ ደኸለት ሶፊያ ዐለ ነቢ ሰለላሁ ዐለይሂ ወሰለም ሶፊያ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር በገባች ጊዜ ቃለ ለሃ ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሏት፣ ለም የዝል አቡኪ ምን አሸድ የሁድን ሊ ዐዳወተን። ያው አባትሽ ከአይሁዶች የለኔ ትልቅ ጠላት ከመሆን አልተወገደም ነበር ብለው አወሯት። ታሪኩ ነገሯት። ተመልከቱ። ከዚያ በኋላ ምን እንዳለች እንመልከት። አዳወት ሊ ሐታ ቀተለሁ ላህ እንደው እርሱ ጠላትነትን ለእርሳቸው አውጆ ታሪ ማለት ምረጪ ማለት ነው። ምን አስመረጧት? ፈኢን እክተርቲ ልኢስላም አምሰክቱኪ ሊነፍሲ አሏት። እስልምናን ከመረጥሽ ፈቃድሽ ከሆነ እኔ ለራሴ ያደርግሻለሁኝ አገባሻለሁኝ አሏት። ወኢን እክተርት ልየሁድያ አያ ይሁድነትን ነው የምመርጠው ካልሽ ፈዐሳ አን ኑዕቲቀኪ ያው ከባርነት ቀንበርሽ ነፃ አውጣሻለሁኝ። ወፈተልሐቂ ቢቀውሚኪ ወደ ህዝቦችሽም ሂደሽ ትጠጊያለሽ ትልክሻለሁ በሰላም አሏት። ምን እንዳለች ተመልከቱ። እርሷ ፈቃለት እንዲህ አለች፣ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ ለቀድ ሀወይቱ ልኢስላም ቀብለ አን ትድዑኒ ለቀድ ሀወይቱ ልኢስላም ወሰደቅቱ ብሂ ቀብለ አን ትድዑኒ። አንቱ የአላህ መልእክተኛ አንቱ ወደዚህ ወደ ኢስላም ሳትጠሩኝ በፊት እኔ ኢስላምን አምኜበታለሁኝ ፈልጌዋለሁ መቀበል ብላ ተናገረች። ይህች አይሁድ ሴት የአይሁድ ልጅ ነች። ጀማ ሐይቱ ስርቱ ኢላ ረሕሊኪ ወማ ልየ ፊ ልየሁድየ እርብ ወማ ልየ ፊሃ ዋሊድን ወላ አኽ ወኸየርተኒ በይነ ልኩፍሪ ወልኢስላም። አላሁ አክበር። በክህደትና በኢስላም መካከል እኮ ነው አሁን ያስመረጡኝ እርሷ አለች። አይሁድ ክህደት መሆኑን አውቃለች፣ ተረድታለች። ምን አለች? ፈላሁ ወረሱሉሁ አሐብ ኢለየ ሚን አልዒትቅ ከባርነት ቀንበር ነፃ ከመውጣት ይልቅ አላህና መልእክተኛው ለእኔ ይሻሉኛል። ወአን አርጅዐ ኢላ ቀውሚ ከባርነት ቀንበሬ ነፃ ብለውኝ ወደ ህዝቦች ከመመለስ እኔ አላህና መልእክተኛውን መርጫለሁኝ፣ እርስዎን መርጫለሁኝ በቃ አለች። ቃለ ፈአምሰከሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነፍሲ ከዛ በኋላ ነቢ ሰለላሁ ለራሳቸው ያዛል። መንጁ አጠበቃት ልክብራ 8ኛ ሙጀለድ ቁጥር 123 ላይ ታገኘዋለህ። እና ይሄ ነው የሶፊያ ይሄ ጉዳይ። እሺ ምክንያቱም እንግዲህ ቁጥሩንም ሁሉንም አሳይቻለሁ። ይሁንሽ ካልክ ይሁን። ሌላም ጥያቄ አለኝሽ። አቡ ዳውድ 11/2005 ላይ አቡ ዳውድ 11/2055 2155 ጥያቄህን በዚያ ላይ ጠይቃ ይሻላል። አጠር ለማድረግ ሀሳብህን አንሳና አቡ ዳውድ ሙስሊም ወንዶች ሴቶች ለወሲብ ፈቃደኛ ባይሆኑም እንኳን አስገድደው ሊደፍሯቸው ተፈቅዷል። ይሄ የሴቶችን መብት አይጋፋም። ሴቱ ጋር ነው ያለው። አቡ ዳውድ 2155 እነዚህ ጋር በሰይ ይታያቸዋል። ያ ጀማ
የሚሰጧቸው ቁጥር ጭራሽ ሐዲሱ ላይ የሌለ ነገር። ያ አቡ ዳውድ ገባሽ። ቁጥር ስንት ነው ያልከኝ? ቁጥር 2155 2155 እሺ ያው ያና 2155 ያና ኪታቡ ኒካህ 2155 إلى أوطاس فلقوا عدوهم فقاتلوهم فظهروا عليهم وأصابوا لهم سبايا فكأن أناسا من أصحاب رسول الله صلى الله عليه وسلم فكأن أناسا من أصحاب رسول الله صلى الله عليه وسلم تحرجوا من غشيانهن من أجل أزواجهن من المشركين فأنزل الله تعالى في ذلك والمحصنات من النساء إلا ما ملكت أيمانكم أي فهن لهم حلال إذا انقضت ዒደቱሁን። እንግዲህ ይህ የሚናገረው ስለምንድን ነው? በጦር ሜዳ ላይ ስለተማረኩ ሴቶች አስመልክቶ ነው። የዛኔ ከሃዲያን ሴቶች ሙስሊሞችን እንዋጋለን ብለው ከተሰለፉ የዛኔ ከተማረኩ ባለትዳር ምንድን ነው ሙሕሰናት የሆኑ ከሆኑ ጥብቆች ከሆኑ እነዚህን ሴቶች እነዚያን ማግባት የሚቻልበት መንገድ አለ። ለእነርሱ ተፈቀደላቸው ይላል። ፈሁነ ለሁነ ሐላል፣ ለእነርሱ ሐላል ናቸው ማለት ነው። ሐላል ናቸው ሲባል ጊዜ ያለ ኒካህ ዝም ብሎ መገናኘት ማለት አይደለም። እሺ ማንኛውም ሴት ሐላል ነች ለአንድ ሰው በኒካህ ከሆነ። አሁን እዚህ ጋር በጦር ሜዳ ላይ ስለተማረኩ ሴቶች ነው የሚናገረው። በጦር ሜዳ ላይ ያሉ ሚላል እርሱን ላሳየህ ነው። አብሽር ችግር የለም በኒካህ ይላል። ላሳየህ አሁን እና ላሳየህ። አሁን እዚህ ቦታ ላይ ያለው ጥቅል ንግግር አለ፣ ይታያል አይደለ? በጦር ሜዳ ላይ የተማረኩ ሴቶች ናቸው። ፈሁነ ለሁነ ሐላሉን ይላል። إذا انقضت عدتهن عندي مثال للنرسو حلال ናቸው إذا انقضت عدتهن ዒዳቸውን ከጨረሱ ይላል። አየህ ሐታ የመጀመሪያ ባሏ ካለ እንኳ ከዚያ የዒዳ ጊዜ መጣበቅ አለበት። ለእነርሱ ሐላል ናቸው የሚለው በኒካህ ነው ወይ? አዎ። ስለዚህ በጦር ሜዳ ላይ የተማረኩ ሴቶች ቶቻቸው እያለ የሚገልጸው በምን መልኩ ነው ለእኛ ሐላል ሊሆኑ የሚችሉት? ቀጥታ አሁን ቁርአኑ ላይ ይፈታልናል። እነዚህን ሴቶች በምን መልኩ ለእኛ ማድረግ እንደሚቻል ነው ላሳያችሁ። በኒካህ ነው ብያለሁ አይደለ? አዎ በኒካህ ነው። አላህ በቁርአን ላይ እነዚህን ሴቶች በኒካህ እንደሆነ ይነግረናል። ሱረቱ ኒሳ ያውና እዚህ ጋር ሱረቱ ኒሳ ላይ አላህ ሱብሓነሁ ወተዓላ በኒካህ እንደሆነ አግቧቸው እያለ ቃል በቃል ያዘናል። ጋብቻ ነው። አሁን በደምብ ተከታተለኛ። ከእናንተም ውስጥ ይላል ስለ እነዚህ ሴቶች ሙሕሰናት እያለ እየተናገረ ከሴቶቹም በባል ጥብቆች እጆቻቸው በምርኮ ያዟቸው ሲቀሩ እያለ ይናገራል አይደል? በምርኮ ላይ ስለተያዙ ሴቶች የሚያወራ ነው። ከነዚህ ጋር እንዴት ነው ህይወትን የሚመሰርተው ሰውየው? በኒካህ ነው ብያለሁኝ። ያውና ማስረጃ እዚህ ጋር ከእናንተም ውስጥ ጥብቆቹ ምዕመናት የሆኑትን ለማግባት ሀብትን ያልቻለ ሰው እጆቻችሁ ንብረት ካደረጓቸው ከምዕመናት ወጣቶቻችሁ ባሪያን ያግባል። ይሄ ጋብቻ ነው። እጆቻቸው የማረኳቸው እነዚህን ሴቶች በጋብቻ እንጂ የሚገናኘው ያለ ጋብቻ ፍጹም አይፈቀድም። ያው አለ አለሁ አለሁ ያው እሺ እሺ ጨርሻለሁ። እኔ ጥያቄ ጨርሻለሁ። አይሽ በዚህ አንፃር ፈቃደኛ መጽሐፍ ቅዱስ ላይ ጠይቀህ እሺ ጥያቄውን መቀበል እችላለሁ። እኛው የምችለው ከሆነ መልሳለሁ፣ ካልሆነ ጠይቄ መምጣት ይችላል። ጠይቀኝ። በጣም ጥሩ። የተማረኩ ሴቶችን እግዚአብሔር ለሁለት ነው የከፈላቸው።
እኛ ጋር አግቧቸው አለ። መጽሐፍ ቅዱስ ላይ ግን ስናይ ጊዜ እግዚአብሔር በሁለት ነው የከፈላቸው። አንደኛ የተማረኩ ሴቶችን ከወንድ ጋር በመገናኘት የሚታወቁትን ግደሏቸው አለ እግዚአብሔር። ከወንድ ጋር በመገናኘት የማይታወቁትን ግን ለራሳቸው አስቀሯቸው አለ። የትኛው ነው ፍትህ? ድንግል የሆኑትን ለራሳቸው ውሰዱ አለ እና እግዚአብሔር ያልሆኑትን ግን ግደሏቸዋል። በጦር ሜዳ ላይ የተማረኩትን ሴቶች ብታሳይ ደስ ይለኛል። እዛ መልሱን ደግሞ ይዤ ይመጣል። ምንም ችግር የለም። ለዚህ እንኳን እኔም ምንም ነገር የለም። እሺ እንግዲህ ያና ሴቶች ከተማረኩ በኋላ እኛ ጋር አግባቸው ይላል። እዚህ ጋር እግዚአብሔር ምን ይላል? አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ። የተማረኩትን ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ አለ። ከወንድ ጋር ተኝታ የምታውቅ ከሆነች ግደሏት። ወንድን የማያውቁትን ሴቶች ልጆች ሁሉ ግን ለራሳቸው አድኗቸው አለ። ለራሳቸው ውሰዱ፣ አግባቸው አለ። የሙሴ ሕግ እኮ ይህን እግዚአብሔር ያዘዘው አይደለም። ሙሴ ለእስራኤሎች የሰጣቸው አላዘዘም። እሱ አትግደል የሚል እንደውም አለ። በጣም ጥሩ። ስለዚህ ይህን ሕግ ብሉይ ኪዳን ማለት ጌታችን ከመምጣቱ በፊት የነበረ ሕግ ነው። እሱ ደግሞ ሽሮታል ብዙ። በጣም ጥሩ። ያን ሕግ የዛሬው ጌታ ነው የደነገገው ወይንስ ሌላ ጌታ ነው? ሌላ አምላክ ነው ለሙሴ የደነገገለት? እንዴት ማለት? ሙሴ ጻፈው እንጂ የደነገገው ሌላ አምላክ አይደለም። ብሉይ ኪዳን የአምላክ ሕግ አይደለም ማለት ነው? አይደለም፣ የአምላክ ሕግ አይደለም እያልክ ያለሁት ስለ አምላክ አይደለም፣ ግን ሙሴ ነው የጻፈው ነው እያልክ ያለሁት ለእስራኤሎች። ማን ጻፈው ሳይሆን ከማን ነው የተቀበለው? ይህን ትእዛዝ በራሱ ነው ይህን ሕግ ሲደነግግላቸው የነበረው። እሱን ነው እኮ ጠይቄ እመጣለሁ ያልኩት። አይደለም እግዚአብሔር ራሱ እንደሆነ አላሳየህ? እኔ እስኪ ያሳየኝ። ያው ይታያል። ኧረ አሁን እዚህ ጋር የቱ ጋር ነበረ? አሁን እንግዲህ ወንዶችን እያለ እዚህ ጋር ተናገረ። ማን ነው ይህ እንዲህ ብሎ ለሙሴ የተናገረው? ያው ቁጥር 1 ላይ ምን ይላል? ቁጥር 1 ላይ እግዚአብሔር ሙሴ ተናገረው። የእግዚአብሔር ንግግር ነው። እግዚአብሔር ተናገረው እንጂ እንደዚህ ብለህ ጻፍ ብሎ አላለው። እስኪ የት አለ የሚለው አሳይ። ተናገረው ማን ነው? ተናገረው እኮ ነው የሚለው እኮ። ተናገረው ማን ነው? የተናገረው ይሄ ንግግሩን ያስቀምጥልህ እኮ ነው። እሺ እግዚአብሔር እንዲህ ብሎ ተናገረው። እሺ ስለዚህ በጦር ሜዳ ላይ ስለተማረኩ ሴቶች ሲነግረው ምን አለ? ከድንግል ያልሆኑትን ከወንድ ጋር በመገናኘት የሚታወቁትን ግደሏቸው አለ። ከወንድ ጋር በመገናኘት የማይታወቁትን ደግሞ ለራሳቸው አለ። እንትን የማልልህ ከሆነ ከመጀመሪያው ጀምሮ ታነበው ትችላለህ። ሕግ ይሄ እኮ እንትን ነው፣ ታሪክ እንኳን የታሪኳን ትንሽ ኃጢአቷን እያያዛችሁ የለም። ይሄ ትእዛዝ እየሰጣቸው እኮ ነው ወገናችን። ያውና እግዚአብሔር እየተናገረው ነው ለሙሴ። ሙሴ ደግሞ ይሄንን ጻፈ። ለዚያ ነገር እንጂ ሙሴ ከራሱ አይደለም የተናገረ። ተናጋሪው ማን ነው? ነው ዋናው የቃሉ ባለቤት ማን ነው? ሊሆን ይችላል። ያውና ተናገረ እያለ እግዚአብሔር ሙሴን ተናገረው እያለ እኮ ነው። አሁን እኛ ጥያቄያችን እዚህ ጋር ምን እንደሆነ ታውቃለህ? እሺ መገደሉ ምናምን ብርቅ አይደለም። ብዙ ቦታ ላይ እግዚአብሔር ሴቶችን ግደሉ፣ ሕፃናትን ግደሉ ይላል። እሱ ሳይሆን ነበር የሙሴ ሕዝቦች የሚለዩቸው።
ጥሩ ጥያቄ ነው። አመጣልሃለሁ መልስ። ለጊዜው እኔ መልስ የለኝም። አየሽ እና በምን እንደሚለያቸው ሶስት ጠይቃቸው። እኛ ስለመገዳደሉ አይደለም ዋናው ጥያቄ እዚህ ቦታ ላይ ግደሉ ብሎ ቃል በቃል ይናገራል። እሱ ሳይሆን አሁን እዚህ ጋር ያልተገለጸው ነገር በምንድን ነው የሚለያቸው? ድንግል የሆኑት እና ያልሆኑት በሆነ መሳሪያ ለሆን እንዳይባል የዛኔ እንደ ቴክኖሎጂ የለም ነበረ። እኔ ከዚህ በፊት አንድ ልጅ ክርስቲያን ልጅ ነው እዚህ አባሻቸውን ላይ ብላይ ገብቶ እንዴት ነው ምናምን ስላ ሞክረው ምናምን በሚል ነገር የመለሰልኝ ነገር አለ። ድንግል ነች አይደለች የሚለውን ወታደሮች ይሞክራሉ። እዛ ድንግል የሆኑትን ለራሳቸው ያስቀራሉ፣ ያልሆኑትን ደግሞ ይገሏቸዋል። ግደሉ እንደተባሉት አላህ ያለ ብቻ። አንተ ለማንኛውም ይሄን መልሱን ይዘህ ትመጣለህ። ችግር የለም። አየሻ ቢቲ ሌላ ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። የሆነ ጥያቄ ነበረኝ። እሺ በረመዳን ውስጥ ያኔ ሰው በጅናባ መጦም ይቻላል? በረመዳን ውስጥ ማለት በጅናባ ማለት ተሚስቱ ጋር ተገናኝቶ መጦም ይችላል? ሳይታጠብ ነው? ችግር የለውም። ነገር ግን ለሱብሂ ሶላት ሲል ተነስቶ መታጠብ አለበት። እጥበቱም እየያዘው ከጾሙ ጋር ሳይሆን ጀናባ ነው እንጂ ያኔ ጦሙ ይሆናል ማለት ነው። ከጾሙ ጋር ያገናኘውም። እሺ ደግሞ ሌላ ጥያቄም አለኝ። እሺ እኔ በልጅነቴ ነበር የሰለምኩት 7 ዓመት እንደዚህ ከእናቴ ጋር ማለት ነው። እሺ ያ ያሰለመ ሰውዬ ይጠጣል፣ ያን ይሰክራል ምናምን። በቃ እኔ ግን ልጅ ነኝ የዛን ጊዜ ምንም አላውቅም። በቃ በሱ ነው ሻሃዳ ያዝከው ምናምን ነው ያሉኝ ቤተሰቤ፣ እናቴ ማለት ነው። እኔ ግን አሁን እሰግዳለሁ፣ ጦማለሁ፣ ሙስሊም ነኝ። አልሐምዱሊላህ። ይሆናል አይሆንም ነው እሱ። እሺ ይሆናል። አንተ በህፃንነት እድሜ ላይ በማታውቅበት ጊዜ ላይ ከዚያ በኋላ በኢስላም ላይ ከዚያ በኋላ በኢስላም ላይ ጸንተሃል። በየሶላቱ ላይ የምትል የሻሃዳ ቃል እሱ እንደ ሻሃዳ ይሆናል። እሱ ለምን አድሚን አታደርገው? የኔም ጥያቄ ነው። ለምን እንዳላደረግኩሽ እስካሁን በጣም እያሰብኩት አይደለሁም። በቃ ከአሁን ጀምሬ ላስበው። ካልኩሌተር ላውጣ፣ አንድ ጊዜ ጠብቅኝ ላስበው። የት ነው ያለው? በኋላ ለከማትስ ትምህርት አልወድም ነበር። በቃ ትቼዋለሁ፣ አላስበውም። እሺ ጥያቄ አለ? ቀጥል። ሰላም አለይኩም ኡስታዝ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው? الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ጥያቄ ነበረኝ እና ሰፈር ኮንቴነር ነበረ ከምሰራበት ክርስቲያን ናት እና አሁን ልትሸጠው ነበር። ገዝቻት ብጠቅም እኔ ብሰራበት ችግር አለ? ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከሌላ እምነት ተከታይ ጋር ንግድ ይሰሩ ነበር፣ ይገዙ ነበር፣ ይሸጡ ነበር፣ ይለውጡ ነበር። ይቻላል፣ ችግር የለውም። እሺ ሁለተኛ ደግሞ መስገጃ አሁን ቤት ውስጥ የምንሰግድበት የሆነ ብልጭልጭ ነገር ቢኖረው ያሰግዳል ሆነ? ትኩረትሽን የሚወስድና የሚሰርቅና ከሶላቱ ትኩረቱ ውጭ እንዲያስወጣሽ የሚሆን ባይሆን መልካም እና ልሙጥ የሆነ ጨርቅ ላይ ሰግጃ ጀራ ላይ እንትን ስገዱ ምንም አይነት ስዕላ ስዕል ምናምን የሌለበት ስዕል ሳይሆን የሆነ ብልጭልጭ ነገር አለው እንዲ አበባ ሆኖ ግን ብያብለጫልጫል። ችግር የለውም። ይኸውልሽ ትኩረት የሚሰርቅ ቅርጻ ቅርጽ እንዳይኖረ በሱ እዛ ካለ አንድ ሰው ስንት ነው የሚዋጅበው? 3 ኪሎ። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ብዙ እኔ ሁለት ጥያቄ ነው ያለኝ።
አንደኛው ጥያቄ ጾም ሳይገባ በፊት ጠይቀህ ነበረ። ስለ ጾም ነው ያለሁት። እዚህ ሳውዝ አፍሪካ ነኝ። እዚህ የሚያዘው ከአንድ ቀን በኋላ ነው ጾም የሚያዘው። የምፈታውም እንደዛ ነው እና ያኔ ሀገሪቱ ላይ ባለው እንትን ትሄዳላችሁ። የጨረቃ ማየቻ መሳሪያ ካላቸው በዚያው አይተው ያረጋገጡት ነገር ከሆነ በዚያው ትቀጥራላችሁ። ከሌለ ግን ከእናንተ ሀገር ጋር ተቀራራቢ የሆነች ሀገር በትክክል አይታ መሳሪያ ካላት እና የምትናገር ከሆነች ያችን ተከትላችሁ ትሄዳላችሁ። እሺ እሺ። አሁን ሰላም አለይኩም። ሀገሪቷ አላት ማለት እንደዛ ይላሉ። እሺ እንደዛ ካሉ በቃ ከእነሱ ጋር ትሄዳላችሁ ማለት ነው። ሁለተኛው ጥያቄ ማለት የኛ ቤተሰብ ማለት እናቴ እህል ስታስገባ ከ10 ኩንታል 1 ኩንታል ሰደቃ ታወጣለች ማለት እንደ እንትን ምንድን ነው ያ ነገር ከእህል የሚወጣው እንትን ምን ያህል ነው? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ከሚጮህ ቦታ ራቁ። እሺ እህል የሚወጣበት እህል ዘካ አለው። እህል ዘካ የሚሰጠው እንደ ገንዘብ አመት ሲሞላው ምናምን የሚባል ነገር አይደለም። ወአቱ ሐቀሁ የውመ ሐሳዲህ ነው ያለው አላህ ሱብሓነሁ ወተዓላ። የምርቱን ጊዜ ዘካን ታወጣላችሁ ይዘባል። በተመረተበት ጊዜ ነው። በኪሎ ከሆነ 662 አካባቢ ኪሎ ወይም 670 አካባቢ ኪሎ ያለው ሰው ያወጣል። ያም ለሁለት ይከፈላል። አንደኛ በመስኖ አጠጥቶ አምርቶ ያመረተ ሰው እና በዝናብ ውሃ ያመረተ ሰው ለሁለት ይከፈላሉ። ሁለቱ እኩል አይደለም የሚያወጡት። በዝናብ ያወጣለት በዝናብ አምርቶ ያገኘ ሰው የእርሱ ላይ የንብረቱን 1/5፣ ይሄኛው ደግሞ 1/10ኛውን ያወጣል። በመስኖ የሆነው ስለሚደክም ብዙ ልፋት ስላለበት፣ ያኛው ደግሞ በዝናብ አጠጥቶ ያመረተው ደግሞ ብዙ ልፋት የለበትም፣ ውሃ ነው ያወረደለት አይደል። የኛው ግን ለፍቷል፣ ደክሟል እና በዚህ መልኩ ነው የሚያወጡት። እሺ ጥያቄ ያለሽ ቶሎ ጠይቁ። ስንት አልከኝ? እንደዛ በዝናብ ያመረተው ከንብረቱ 1/5ኛውን ክፍል ያወጣል። አሰላሙ አለይኩም። የእኔ ጥያቄ ዘካተል ፊጥር ላይ ማለት ነው። ዘካተል ፊጥር ቤተሰብ አስቦ ይሰጣል እስከኔ፣ ግን እኔ ብቻ መስጠት ይወጅብብኛል? ከተቻለ እናንተ ራሳችሁ ብታወጡ ባላችሁበት አካባቢ ለሚገኙ ምስኪኖች ወላጆች ነው። ሀገራችሁ ላይ ግን ምስኪኖች ከሌሉ ወደ ተወለዳችሁበት ሀገር እዚያ ይበልጥ ከሆነ እዚያ ደሃ ያለው እነሱ አስበው ቢያወጡላችሁ ችግር የለውም። ኦኬ። እኔ አሁን ስደት ነው ያለሁት እና ከኔ በላይ ማን ምስኪን አለ በዚህ? እሺ እህት፣ ስለዚህ መስጠት ትችላለሽ። እዛ ያኔ ማለት ወደ ሀገር እዛ ቤተሰብ ሲሰጥልኝ አብሮ ቢሰጡ ወይስ ደግሞ እኔ እዛ ለብቻዬ ለመስጠት ይወጅብብኛል ወይ? ይቻላል። ከሰጡልሽ በቂ ነው። ግዴታ አይሆንብሽ። ኦኬ መርሀባ ጀዛከላ። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ። እኔ ቀድማለሁ ወይስ ከላይ ያሉ? እሺ በቃ ቅደምሽ። እሺ እሱ ጥያቄ ስለ ኒካ ነበረ። እሺ ጥያቄው ምንድን ነው? ጥያቄው የሚሰጣት አባቷ የለም በህይወት የልጅቱ የእንጀራ አባቷ ሊሰጣት ይችላል ወይስ አጎቷም የለም ወንድሟም የለም? አያቷስ ያጎቷ አባት አለ? የለም፣ ምንም የለም ከእንጀራ እናቷና። እሺ ማንም ከሌለ ቤተሰብ ክፍል ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም አስልጣን ወልዩን ሊመን ላ ወልይ ለ፣
ከቤተሰቧ ኒካ የሚያስርላት ወልይ የሌላት በሸሪያ ፍርድ ቤት ቃዲ ባለስልጣን እሱ ወልይ ይሆናታል ብለዋል። ስለዚህ በአቅራቢያ ወደሚገኝ ሸሪያ ፍርድ ቤት ሄዳ ኒካ ማስር። ያ ከሌለ ደግሞ በአካባቢያቸው የሚገኝ ወልይ ቃዲ ኒካ ያስርላታል እኮ። ዋናው ጥያቄ እኮ የሸሪያ ፍርድ ቤት ይቀርማል ወይስ የእንጀራ አባቷ ምንም አይደለም ማለት ነው? ሸሪያ ፍርድ ቤት የሚቀርም ያሳደጋትም ቢሆን አዎ ልክ እንደ አባቷ ነው የምታየው። በቃ ከትንሽ ሆና ነው ያሳደጋት። ክብሩ እንዳለ ነው። ታመስግነው ያሳደገበት ምና ኒካ የሚያስረው ግን ነቢያችን ሰለላሁ ዐለይሂ ወሰለም ከቤተሰብ ውጭ ቤተሰብ ከሌለ ሸሪያ ፍርድ ቤት እንደሆነ ተናግረዋል። ሱልጣኑ ወልዩን ሊመን ላ ወልይ ለሁ አሉ። እሺ ከቤተሰቧ ኒካ የሚያስርላት ወልይ የሌላት ባለስልጣን እሱ ቃዲ ወልይ ይሆናል። ልጆች ቶሎ ጨርሶ ልወጣ ነው። እሺ ክርስቲያን አለ ላስቀድማችሁ ከሌለ ወሱ አሰላም አለይኩም። ወላሂ ብዙ ጊዜ እየሞከርኩ ነበር፣ ዛሬ በግድ ተሳካልኝ እና እኔ ታሁን ፊት 2 ዓመት የዛሬ 8 ዓመት 9 ዓመት የፍጥርቶ ብር አላወጣሁም። ገብተዋል። ያኔ ፍጥርቶ አላወጣሁም በሰዓቱ አላውቀውም ነበርም። ዛሬ ላይ ያንን ማውጣት እችላለሁ? ይችላል። ያኔ በፊቱም ማለት ነው። ባለማወቅ አልፎብህ ከሆነ የትኛውም ጊዜ ዘካተል ፍጥር ሊሆን ይችላል፣ ትችላለህ። ሸክሮን ጀዛከላህ ኸይር። ደግሞ በዛ ሁለተኛ ጥያቄ አሁን ልጁ ባነሳው ላይ አንድ ሴት ልጅ ቤተሰቦቿ ኒካ ሊያስሯት ፈቃደኛ አይደለችም እና እሷ በዚህ አሁን ያለችው ስደት ዓለም ላይ ነው። እንዴት ነው ኒካ መታሰር የምትችለው እሷ? ሸሪያ ፍርድ ቤት ቤተሰብ ሙሉ በሙሉ እምቢ ካሉ ሸሪያ ፍርድ ቤት ወይንም ደግሞ ለምሳሌ በስደት ዓለም ላይ መጅሁል ናት መሄድ አትችልም ሸሪያ ፍርድ ቤት። እንደሱ ከሆነ በአካባቢያቸው ኒካ የሚያስር ቃዲ። ሽኩራን ጀዛከላህ ኸይር ሀቢቢ። ሰላም አለይኩም። ሰላም ሰላም። እሺ ሰላም አሚያ ሲናገር ሰላም ነው። እንዴት ነው? እንዴት ነህ? ሁሉ ሰላም አልሐምዱሊላህ። እሺ አንድ ጥያቄ ነበረኝ። ቁርአን እሺ ቁርአን በራሱ ሳይብራራ ወይም ደግሞ ሌላ ትርጉም ሳያስፈልገው ቀጥተኛ ሆኖ ማገልገል ይችላል ወይስ ደግሞ መብራራት አለበት? እቺን አንድ ጥያቄ አለች። ግልጽ ተደርጎ የተቀመጡ አሉ። ሌሎች ደግሞ የማያውቅ ለሆነ ሰው ማብራሪያ የተቀመጠበት ቦታ አለ። ልክ እንዲሁ ደግሞ ቁርአን ሙሉ ትዕዛዝን ይዞ ይመጣና አንዳንዴ በተግባር ደግሞ አንተ አሳይ ተብለው የሚታዘዙበት አለ። ነብዩ ሰለላሁ ዐለይሂ ወሰለም ያ ለምሳሌ ሐጅ አድርጎ ብሎ ነው ቁርአን የሚዘጋው። ያ በጥቅል የሆነ ትዕዛዝ ነው። የሐጅን ስነ ስርዓት ደግሞ አንተ አሳይ ተብለው ይታዘዛሉ። ሁዙ ዐኒ መናሲከኩም ብላ ያሳያሉ። የሐጅ ስነ ስርዓታቸውን ከእኔ ያዙ ብለው አስተማሩ። ልክ እንዲሁ ዘካ ስጡ ይባላል። አሁን ልጆች እየጠየቁ ያሉት ቁርአን ላይ ያለው ጥቅል ትዕዛዝ ነው። አስራት የሚባለው ወይም ዘካት ስጡ ይልና ዝም ይላል። ከገንዘብ እንዴት ነው ዘካ የሚወጣው? ከእንስሳት እንዴት ነው? ከምርት እንዴት ነው የሚለውን ደግሞ እርሳቸው እንዲያብራሩ ይታዘዛሉ። ያ ነው። እሺ ጥሩ ገባኝ። ግን እኔም ማለት የፈለጉት ላይክ እንትኖች አሉ፣ ምዕራፍና ቁጥሮች አሉ አይደለ? እነሱ ማብራራት አለባቸው ወይስ ደግሞ ራሳቸው ምዕራፉና ጠቅሱ ቀጥታ ነው መወሰድ ያለበት? እየነገርኩህ ግልጽ ሆነ የተቀመጠዋል። ግልጽ ለምሳሌ ሁሉም ሰው የሚያውቃቸው የእውቀት ባለቤት ሆኖ ባይሆንም ራሱ የሚያውቋቸው። ሌላው ደግሞ የእውቀት ባለቤት ሆኖ የሚያውቃቸው እነዚያ ለተራው ሰው ህዝብ ደግሞ ማብራሪያ የሚያስፈልጋቸው አሉ። አሁን የቁርአኑ ሳይብራራ ተቀምጧል ሳይሆን ያንን ሰዎቹ አላወቁትም ነው የሚባለው። ያንን ደግሞ የእውቀት ባለቤቶች ያውቁታል። እነሱን ደግሞ ሄዳችሁ ጠይቁ ካላወቃቸው የሚል አያ አስቀምጧል ቁርአን ላይ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይለናል። የማታውቁ ከሆናችሁ የእውቀት ባለቤቶችን ሄዳችሁ ጠይቁ ይላል አይደለ? ያልተብራራልኝ ጥቅስ ካለ እዚያ ላይ ሂጄ ያንን እጠይቃለሁን እና በዚህ መልኩ ነው። ኦኬ አመሰግናለሁ። ሱራ 16 ይቅርታ ከተሳሳትኩ ያንተ ታስተካክለኛለህ። አረብኛውን አለና ይመስለኛል አያት 89 እሱ ላይ በእንግሊዝኛ ሳነብ ምን ይላል? ምናልባት አንተ ብትከፍተው ይሻላል፣ አንተ ብታብራራልኝ ይሻላል። 1689 እሺ በዚህ ላይ ጥያቄ ምንድን ነው?
አንብበህ ብታስረዳኝ ደስ ይለኛል። እኔ በእንግሊዝኛ አንብቤዋለሁ እንዳልሳሳት ብዬ ነው። ወየውመ ነብዐሱ ፊ ኩሊ ኡመቲን ሸሂደን ዐለይሂም ሚን አንፉሲሂም በየህዝቡም ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣህ ቀን አስታውስ። መጽሐፉንም በሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድ ነው ይላል። ያ እዚህ ላይ በእንግሊዝኛው ሳነብ ምናልባት ትክክለኛ ትርጉም አይሆን፣ በአረብኛው አንተ በደንብ ታውቃለህ። ዊ ሴንት ዳውን ዘ ቡክ ይላል፣ መጽሐፉን አወረድንላቸው። ልክ ነው። ከዛ ቱ ዩ ዊች ሜክስ ኤቭሪቲንግ ክሊር ይላል። ሁሉ ነገር ክሊር እንዲሆን አድርገን አወረድ ነው ይላል። ካልተሳሳትኩኝ እንደዛ ከሆነ ያ ስለዚህ ላይክ ቁርአኑ እንደዛ የሚል ከሆነ እዚህ ጋር ክሊር ሆኖ ወረደ ወይም ደግሞ ሁሉም ኤቭሪቲንግ ይላል። ኤቭሪቲንግ ክሊር እንዲሆን ማድረገን ጻፍ ነው የሚል ከሆነ ወይም ደግሞ የወረደው መጽሐፍ ሁሉም ነገር የሚያብራራ ከሆነ ታዲያ ለምን ሌላ ማብራሪያ ተፈለገ የሚል ጥያቄ ነው። እሺ አሁን እዚህ ጋር ተብራርቷል ስል ጊዜ ጥቅላዊ የሆነ ማብራሪያ አለ፣ ዝርዝር የሆነ ማብራሪያ አለ። ለምሳሌ ጥቅል የሆነ ትእዛዝ እንደ ምሳሌ እያነሳሁልህ ነበር። ቁርአን ትእዛዛቶች አሉት ታላላ። ለምሳሌ ሶላት ስገድ የሚል ትእዛዝ ነው ያለው። ሶላት ስገድ የሚል ትእዛዝ አለው። ሶላት መስገድ እንዳለብህ፣ ለአምላክ መሰገድ እንዳለበት ይህን ሁሉ ያስተምርህና ያሰጋገዱን ስርዓት ደግሞ ያ ቃሉ የተወረደለት ነቢይ እንዲያስረዳ እንዲያሳይ ደግሞ ይታዘዛል። ያ ማብራሪያ ይባላል። ማብራሪያቸው የሚመጣውን ከራሱ ከአምላክ ዘንድ ነው እንጂ በራሳቸው አይደለም። በዚህ መልኩ አድርግና አብራራ ይላቸዋል። እና ስለዚህ ጥቅላዊ የሆነ ማብራሪያ አለው ቁርአን። ጥቅላዊ የሆነ የአምልኮ ስርዓቶችን ያብራራልሃል፣ ይገልጽልሃል። ያንን ደግሞ ያስተገባበሩን ስርዓት ምናምን ያ ነቢይ ይታዘዛል። ዘካ ስጡ ይለናል። ለምሳሌ ዘካ የእምነት መሰረት መሆኑ ይነግረናል ቁርአን። የዘካ አሰጣጡን ስርዓት ደግሞ እርሳቸው ይታዘዛሉ። በዚህ መልኩ አድርጉ ብለው ያዛሉ። ያንን በተግባርም ያሳያቸዋል። እሺ ጥሩ፣ በደንብ ገብቶኛል። ስለዚህ የሚያብራሩት ነቢዮቹ ናቸው ማለት ነው። ወይም ደግሞ ይሄ ተጨማሪ ማብራሪያ የሚያስፈልገው ነገር የሚያብራራው ነቢዩን ያወረዳል። ከዚያ በኋላ ደግሞ ቋንቋዊ ምናምን ነገራቶች ምናምን ካሉ መፈታት ያለባቸው ደግሞ ማንኛውም ሰው እኔ ለአንተ ካላወቅ ላብራራልህ እችላለሁ፣ ችግር የለም። ሙፈሲሮች ይሄን ነው የሚያደርጉት። ከዚያ የሆነ ለሌላው ህዝብ ለምሳሌ አረብ የሆነ የሚያውቃቸው ቃላቶች አሉ። ከአረብ ውጭ ግን እኔ ኢትዮጵያዊ ነው ለምሳሌ እነዚህን ቃላቶች ላላውቃቸው እችላለሁ። ያንን ይታወቅ ዘንድ ማብራሪያ ያስቀምጧቸዋል። እዚህ ከቋንቋ አንጻር ይሄ ቃል ፍቺው እንደዚህ ማለት ነው የሚል ያስቀምጧቸው እንጂ በህግጋቱ ላይ መጨመር መቀነስ አይችልም። ማንኛውም ሙፈሲር ያንን ነብይ ነው ይችላል። አመሰግናለሁ። አሁን ምንድነው ከዚህ ውስጥ የተረዳሁት ነገር ቅድም ቁርአኑ ሁሉንም ነገር ምዕራፎቹ ሁሉ ክሊር ናቸው ቢልም ነገር ግን ደግሞ ምናልባት ደግሞ መብራራት የሚያስፈልጉ ሌላ ቦታ ይኖራሉ። እሱም ደግሞ በነቢዮች ወይም ደግሞ በመምህራኖቹ መብራራት አለባቸው ይመስለኛል። አመሰግናለሁ። ሌላ ጥያቄ ያለ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ አጭር ጥያቄ ነበረ፣ መቀጠል እችላለሁ? አንድ ጿሚ ረመዳን የጾመ ሰው ያው ያስፈጠረው ሰው አጅሩን ከዛኛው ከጿሚው ሳይቀነስ ያገኛል አይደል? አሁን ያስፈጠረው ሰው ምናልባት ካፊር ቢሆን አጅር ሊያገኝ ይችላል? ኦኬ፣ አስፈጣሪ ካፊር ከሆነ አጅር ያገኝ። በጣም ወሳኝ ጥያቄ፣ ፈታኝ ከባድ ጥያቄ ነው። አዳምጡ። አንድን ጾመኛ ያስፈጠረ ሰው እንደ ጾመው ሰው ምንዳ ያገኛል የሚል ሐዲስ አለ። እሺ ያስፈጠረው ሰው ካፊር ከሆነስ ምንዳ ያገኛል ወይ? ምንዳ ያገኛል አያገኝም? መልሱ ልጆች። ምንዳ ያገኛል አያገኝም? ማን ነው የሚመልስ? ወይስ እኔ ልመልሰው? ምንዳ ያገኛል ተብሏል። አዎ እያሉ ነው፣ አያገኝም እያሉ ነው። ማን ነው የሚመልስ? ያገኛል አያገኝም? ያገኛል አያገኝም? በዱንያ በጣም ጎበዞች። ምንዳ ሁለት ነው። አንደኛ አኼራዊ ምንዳ አለ፣ ሁለተኛ ምድራዊ ምንዳ አለ። ምድራዊ ምንዳ ምንድን ነው? እዚሁ በምድር ላይ አላህ የመልካም ስራውን ዋጋ ይሰጠዋል፣ ይከፍለዋል።
ያበላዋል፣ ያጠጣዋል፣ ይተካለታል። በቀጣዩ ዓለምስ ያገኛል ወይ? ላ አላህን የካደ ሰው ቀጣዩ ዓለም ጸጋ አይኖረውም ከእሳት ውጭ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። ሐዲስ ላይ ምን አሉ? ኢነ ልካፊር ኢዛ ዐሚለ ቢሐሰነትን ኡጥዒመ ቢሃ ጡዕመተን ፊ ዱንያ ወአመ ልሙእሚን ኢዛ ዐሚለ ቢሐሰነትን ኡጥዒመ ቢሃ ጡዕመተን ፊ ዱንያ ወደኸረ አላሁ ለሁ ፊ ልአኺራ ነው። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አንድ ከሃዲ የሆነ ሰው በዚች ምድር ላይ አንዲትን ጽድቅ መልካም በሚያደርግ ጊዜ አላህ በዚሁ በምድር ላይ ያበላዋል፣ ያጠጣዋል፣ ይተካለታል፣ እዚሁ ይከፍለዋል ዋጋውን አሉ። በቀጣዩ ዓለም ግን አይዘጋጅለትም፣ ምክንያቱም አላህን ክዷልና። አንድ ሙስሊም የሆነ ሰው ደግሞ አንድን ጽድቅ መልካም በሚያደርግ ጊዜ አላህ በዚሁ በምድርም ላይ ይተካለታል፣ ያበላዋል፣ ያጠጣዋል አሉ። በቀጣዩ ዓለምም ጀነትን ያዘጋጅለታል፣ በአላህ አምኗልና። ስለዚህ ይከፈለዋል የመልካም ስራው ምንዳ ይሄንን ሙስሊም በማስፈጠሩ። ነገር ግን እዚሁ ምድራዊ ጸጋ ላይ አላህ ሱብሓነሁ ወተዓላ ይጨምርለታል፣ ይሰጠዋል። እሱ ነው የአምላክን የአላህን ፍትሐዊነት ያሳያል። ይሄ ክደውኛልና ብሎ ስራቸውን አይጥልባቸውም፣ እዚሁ ምድር ላይ ይከፍልላቸዋል፣ ይሰጣቸዋል። አያቸው። በቀጣዩ ዓለም ግን እንዳይሰጣቸው ክደዋል። ያንን ደግሞ ያዘጋጀው የቀጣዩ ዓለም ጸጋ ላመኑ ሰዎች ብቻ ነው። ወሀዛ የዱሉ ዐላ ተማሚ ዐድሊሂ ሱብሓነሁ ወተዓላ ፍትሐዊነቱ ሙሉ እንደሆነ ያሳያል። እሺ ጀዛከላሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁለት ጥያቄ ነው ያለኝ። ያው ዘካቱል ማል እና ዘካቱል ፈጥር ላይ ነው። ዘካቱል ማል አምና ከወጣበት ገንዘብ ያለው ገንዘብ ለምሳሌ አምና 250 ሺህ ብር ከነበረኝ አሁን ያለው ካፒታል እዛው ላይ ከሆነ ከሱ ላይ ማውጣት እችላለሁ ወይ? እንደገና ደግሞ እሱን ሳወጣ ማለት ነው የምሰጣቸው ሰዎች አሉ። አንዳንዴ ደግሞ ከቤተሰብ አካል ከራስህ ስጋ ዘመድ ወይ ደግሞ በባለቤት ዘመዶች አቅራቢያ ያሉትን ሰዎች ያካትታል ወይ? እሱ ዘካቱል ማል ማለት ነው። ሁለተኛ ደግሞ ዘካቱል ፍጥር። ዘካቱል ፍጥር አሁን ባለበት የገበያ ሁኔታ ሰው የሚመገበውን ነው የምናደርገው። ከጎረቤታችን ሌላ የሚገባቸው ሰዎች ይኖራሉ ወይ? ለምሳሌ እኔ ቤት ውስጥ 3 ሰው ካለ የ3 ሰው ዘካቱል ፍጥር ነው ማወጣው። ስለዚህ ያን ዘካቱል ፍጥር ጎረቤት ላይ ላለ ምስኪን ለአንድ ሰው ብሰጠው ይበቃልኛል? እንዴት ነው የሚታይ? እሺ